ሰላም እንዴት ናችሁ የቢዝነስ ሪቪው ተከታታዮቻችን? ዛሬ ደግሞ በሌላ በአዲስ ሪቪው አይዲያ መተንላችሁ። ዛሬ የምናሳያችሁ ሻማ እንዴት አድርገን እንደምናመርት እቃዎቹ ምን ያስፈልጉናልና እቃዎቹን ደግሞ በምን ያህል ብር ገበያ ላይ እናገኛለን የሚሉትን ከስተመር እንዴት ነው ሃንድል የምናደርገው የሚሉት እያንዳንዱ የሻማ ሂደቶች እናሳያችሁ። አብራችሁን ቆዩ። ቻናላችን ሰብስክራይብ፣ ላይክ ያደርጋችሁ። ሰላም እንዴት ነሽ? ዛሬ እንግዲህ ደግሞ ሻማ እንዴት እንደምናመርት እናይ ነው። ሻማ እንዴት አድርገን የምናመርተው ምን እቃ ያስፈልገናል የሚሉትን እስቲ አንዳንድ ነው። እሺ ሻማን ለማምረት የተለያዩ ግብአቶች ሳይሆን አንድ ግብአት ነው የሚያስፈልገን። አንድ ግብአት ነው የሚያስፈልገን። ያንን ግብአት ማቅለጥ ነው። ያንን ግብአት ዋክስ እንለዋለን። የተለያዩ አይነት ዋክሶች አሉ። ስለዚህ እኛ ዋክስ ነው የምንለው። ያንን ዋክስ አቅልጠን ብቻ መጠቀም ነው ማለት ነው። ማንኛውም ሰው በቤቱ ቁጭ ብሎ መስራት የሚችለው ነው። ትልቅም ይሁን ትንሽም ሴትም ይሁን ወንድ መስራት የሚችሉት ናቸው። የተለያዩ አይነት የሻማ ሞልዶች አሉ። የቱርክ ሻማ ሞልዶች አሉ። የሀገር ውስጥ ሞልዶች አሉ። የሀገር ውስጥ ሞልዶች እነዚህ ናቸው። እነዚህ ቱርክ ሞልዶች ናቸው። ስለዚህ በተመጣጣኝ ዋጋ አዘጋጅተናቸዋል ማለት ነው። እነዚህንም ምንድነው ልዩነታቸው? የቱርክ ሞልድና የሀገር ውስጥ ሞልድ የራሳቸው። አሁን የቱርክ ሞልድ የራሱ የውስጡ ቅርጽ አለው ማውጫው ማለት ነው። በሚወጣበት ሰዓት ሻማው የራሱ ቅርጽ አለው ማለት ነው። ሌላ የራሱ ቅርጽ አለው። የሀገር ውስጥ ሲሆን ግን ኖርማል ነው እንደዚህ ሆነ ማለት ነው። እና ስለዚህ የሚያስፈልገን ምንድነው አልሽ? አንድ ዋክስ ብቻ። ዋክሱን ተጠቅመን በሞልዳችን ውስጥ ማስገባት ብቻ ነው። እንዴት ነው የምናስገባው የሚለው እንደዚህ ተከፋች ነው ማለት ነው። መጀመሪያ ከግብአታችንን ውስጥ ከማስገባታችን በፊት እነዚህን እቺኛው ነው እና ዙራት እሷና ዙሪያቱ ደስ ግጥም እናድርገው ነው እንዴ ራሱ የሻማ ማለት ነው። ስለዚህ ይሄ ምንድነው የምናደርገው? መጀመሪያ ስራውን ከመጀመራችን በፊት እናጸደዋለን ማለት ነው። ውስጡን እናጸደዋለን። አቧራ ነገር እንዳይኖረው በፎጣ ነገር በደንብ አድርገን ካጸዳን በኋላ እንዳይዝብን ኦይል ነገር እንቀባዋለን ማለት ነው። ማጽዳታችን ምንድነው? ሳናጸዳ ብናደርገው ምንድነው? አቧራ ወይ ደግሞ እዚህ ጋር የሚይዝ የራሱ ቆሻሻ ነገር ምናምን ካለው ከለሩን ይቀይርብናል፣ ይወጣብናል ማለት ነው። ስለዚህ ያ ነገር እንዳይፈጠር ምንድነው የምናደርገው? እናጸዳለን። እሺ ካጸዳን በኋላ መጀመሪያ ምንድነው የምናደርገው? እንዳይዝብን እንቀባለን ማለት ነው። ምንድነው እንቀባለን? ኦይላችንን እንቀባለን። ኦይል ማለት ዘይት ነው። ዘይት ካገኘን ዘይት አለ ደግሞ ቅባት ነገር እንቀባዋለን ማለት ነው። የቤት ዘይት? አዎ ዘይት ወይ ደግሞ ቅባትም ብቻ የተገኘ ለአንድ ዙር ነው፣ ለሁሌ አይደለም። ለአንድ ዙር ለመጀመሪያ ጊዜ ብቻ እዛው እንዳይጣበቅብን ቶሎ እንዲለቅልን። ከዛ በኋላ መቀባት ያስፈልጋል። ከዛ በኋላ ያስፈልጋል። ለመጀመሪያ ጊዜ ብቻ ነው። ከዛ በኋላ ይሄን የምናየው ክር መጠቅለያዎች ፓርት ናቸው እነዚህ ማለት ነው። እሱ ማለት መሀለኛው እነዚህ እንትን የሚያገናኘው ይሄ ዋናው ነው ማለት ነው። እዚህ ላይ ነው ክር አስገብተን በኋላ የምናገናኘው ማለት ነው። ስለዚህ ክር ስንጠቀልል መጀመሪያ እቺን እነዚህ እናስራለን ማለት ነው። እቺን እንዲካሰርን በኋላ እኔ እኮ የሚመስለኝ እንዲህ እዚህ ጋር የሚሰካ ወይ ምናምን አይደለም። ይሄን ቀጥታ እናወጣና እንደዚህ እናስራለን። ክሩ ላይ ነው ማለት ነው። እንትኑ ማሽኑ ላይ ነው የምናስረው። ይሄን እንደዚህ ካሰረን በኋላ ቀጥታ አሁን ወዲህ የምንመጣው ወደዚህ ስላሽ አድርገን እንመጣለን ማለት ነው። ከዛ ወደዚህ ፓርት እንመጣለን። ጫፋቸው እያንዳንዱ መግባት አለበት። ምክንያቱም ምናበራበት ጫፍ ስለሆነ በዚህም ጫፍ በዛም ጫፍ መግባት አለበት። ለምሳሌ ተሳስተን እንደዚህ አድርገን እዚህ ጋር ብንደርብ እዚህ ጋር ሻማው ግማሽ ድረስ ብቻ ነው የምናበራው ማለት ነው። አንዳንዴ ከግማሽ በኋላ ባዶ የሚሆንብን ለዛ ነው ክር የሌለው ሳይኖር ሲቀር ነው። ወይ ደግሞ ጫፉ ላይ ለምሳሌ ይሄ የቂጡ ነው ይሄ ማለት ነው። ይሄ ደግሞ አፉ ጋር ነው ሹሉ ነገር እቺ ማለት ነው። አፏ የምናበራባት ናት። ተሳስተን ወይ ወደዚህ ብንሄድና እዚህ ጋር ባናረግበት ጫፉ ላይ ክር አናገኝም ማለት ነው። ስለዚህ ቀጥታ ይሄንን እናስራለን ማለት ነው። እቺን ስናስር መሳሳት የለብንም። በትክክል በራሷ እያንዳንዱ እንትን ማለት አለበት ማለት ነው። አቅልጠን እናያቸዋለን። እነዚህ ናቸው ዋክሶቻችን። ኦኬ እንደዚህ አይነት ግብአት ናቸው ማለት ነው። የሻማ ፍርፋሪ ይመስላል ማለት ነው። የሻማ እነዚህ ሻማ ዋክስ ማለት በራሱ ያው ስሙ ስለተቀየረ ነው እንጂ ሻማ ያልነው ዋክስ ነው በቃ። ምንም ግብአት አንጨምርም። ይሄን ግብአት ብቻ ነው ጨምረን እንትን የምናቀልጠው ማለት ነው። እነዚህን ብዙ እንደዚህ አይነቶችን በመሰብሰብ አቅልጦ ማድረግ ማለት ነው። ምንም አይነት ፎርሙላ የለውም። በፈለግነው ያለከ እንትን ብለን
የተረፈን አስቀምጠን መልሰን ደግሞ ማቅለጥ እንችላለን ማለት ነው። እሺ እንትንስ ሌላ ከለር ምናምን ያና ቢጫ አረንጓዴ ምናምን የራሳችንን ቀለሞች መጠቀም እንችላለን። በቀለም የተለያየ አይነት ቀለም አለ በእነሱ መጠቀም እንችላለን ማለት ነው። የልደት ሻማ ሞልዶች ናቸው እነዚህም በዛው በዋክስ ነው የሚሰሩት ማለት ነው። የልደት ሻማ ሞልዶች ናቸው በዛው ነው የምንሰራው። ያንን ያቀለጥናትን እዚህ ቁጥሯ ውስጥ ማፍሰስ ማለት ነው። እቺ ፓርት ክር የምናደርግባት ፓርት ናት ማለት ነው። ኦኬ ያን ካደረግን በኋላ ከፈለግን በቀለም ከፈለግን ደግሞ ያለ ቀለም ማድረግ እንችላለን ማለት ነው። የፈለግነው ከዛ ማሙላት አድርገን እንሞላዋለን። ከዛ በኋላ 20 ደቂቃ ከ20 ደቂቃ በኋላ እናወጣዋለን ማለት ነው። 20 ደቂቃ ብቻ ከጠበቀን ይሄ ሁሉንም ባንዴ ማለት ነው። ሁሉም ባንዴ 20 ደቂቃ ይፈልጋል ማለት ነው። ከዛ በኋላ እናወጣቸዋለን። ይሄኛው ስንት ደቂቃ ነው ይፈጅብን? ይሄንን አሁን ሙሉ ከሞላን በኋላ ሞልዱ ስንት ደቂቃ ይፈጅብን? ከ20 እስከ 30 ደቂቃ ባለው እናገኘዋለን። ከ20 እስከ 30 ደቂቃ ደርቆ እንትን ይላል ባንዴ ሁሉም እኩል ነው እንትን የሚልልን። እንከፍተውና ከ20 ደቂቃ በኋላ ወደምንፈልገው እናደርጋለን። እነዚህ ደግሞ ካርቶኖቹ ናቸው። ካርቶን ነው። አዎ ይሄ የራሱ ካርቶን ነው። አንዱ 8 ፒስ አለው። አንዱ 8 ፒስ ነው የሚይዘው ማለት ነው። ስለዚህ መጀመሪያ ይችን ፓርት እናስተካክላታለን። እቺን እንደዚህ አድርገን እናስተካክላታለን። ይሄ ደግሞ እናደርገዋለን። ከዛ የራሱ አለው እዚህ ጋር ራሱ ይመራናል ማለት ነው። እየጠበቀን እናደርጋታለን ማለት ነው። ኦኬ ቅድም ይሄ እንዳልሽኝ ያኛው የቱርክ ነው ብለሽኛል አይደል? እናስተካክላታለን ማለት ነው። እዚህ ጋር ጋር እናያይዛትና ቀጥታ ይሄን አጥፈን እናስገባታለን። ሻሞችን አስገብተን ቀጥታ አይደል? የቱርክ ነው ብለሽኛል አይደል? ይሄ የቱርክ ማሽን ነው። ያንንና ይሄንን አሁን በምን በብዛት ነው ወይስ ምኑ ላይ ነው ልዩነት? በብዛትም አለ፣ ግን ልዩነት ምንድነው? የቱርኩ ሲሆን የራሱ ቅርጽ አለው። ቅርጽ ለምሳሌ ታሰረው በራሱ ነው እንዲህ ነው የሚገባው። ብሎን አያስፈልገውም ማለት ነው። ስለዚህ ውስጡ ደግሞ ስንከፍተው የራሱ ቅርጽ አለው። አይሹ ኦኬ ይሄ የራሱ ቅርጽ አለው። ይሄን ቅርጽ ይዞልን ነው የሚወጣው ሻማው ማለት ነው። በቃ ይሄ ነው ልዩነቱ። በዚህ ብቻ ነው ልዩነቱ እንጂ ሌላ ነገር የለም። አንድ አይነት ነው የሚያመርቱት ፍሬው አንድ አይነት ነው። እዚህም ላይ የምንጠቀመው ዋክስ ነው፣ እዛም ላይ የምንጠቀመው ዋክስ ነው። ይሄ ደግሞ እነዚህ ፓርቶች ክር ምን አደረገበት እዚህ ጋር ያደረግነው ክር እዚህ ጋር ያደረግነው ክር ለዚህኛው የሚጠቅመናል፣ ለዚህ የሚጠቅመናል ማለት ነው። ታትም ክር ናት። እዚህ ጋር ያደረግነው ለዚህ ፓርትና ለዚህ ፓርት ይጠቅመናል ማለት ነው። የምናመርታቸው ፍሬዎችስ አንድ አይነት ነው? ከሀገር ውስጥ አይደለም። ሁሉም የሀገር ውስጥ ለምሳሌ ከ16 ጀምሮ አለን። ሚኒመሙ 16 ፍሬ ነው። ማክሲመሙ ደግሞ እስከ 52 ከዛም በላይ ከፈለግን አለ። በትዕዛዝ ነው የሚሰራው። ይሄ ሆኖ ማዘዝ ይቻላል ማለት ነው። የቱርኩ ደግሞ እሱም ከ39 ጀምሮ አለ እስከ 78 አለ። በፈለጉት የቱርኩ ከ39 ጀምሮ የሚያመርትልን አለ የራሱ ማሽን። ያኛው ደግሞ ከስንት ነው ያልሽኝ? ይሄ ደግሞ ከ16 ጀምሮ አለ። ከ16 ጀምሮ በፈለግ ነው ይሄን ያህል ማምረት ፈልጋለሁ ስል በዛ ልክ እንትን ማለት። እሺ እነዚህን እንትኖች እቃዎቹን ስንት ነው የምናገኛቸው አሁን ገበያ ላይ? የሀገር ውስጥ ሲሆን ከ15000 ጀምሮ አለ። የሀገር ውስጥ ከ15000 ማለት ከ16 ፍሬ ናት ወይስ 16 ፍሬ ማለት ነው? እንደዛ እያለን እስከ 36 ከ37 ድረስ አለን ማለት ነው። በምንፈልገው ኳሊቲ ማለት በምንፈልገው ልክ ይሄዳል። ፓኬጅም የተዘጋጀ አለ። ፓኬጅ እስከ 20 ድረስ እናገኛለን ማለት ነው። የሀገር ውስጥ ሆኖ ባለ 16 እስከ 20 ድረስ እናገኛለን። ፓኬጅ ማለት ክር አለው ኤክስትራ በዛው የሚሸጠው ማለት ነው። ክር ካርቶን 150 ካርቶን አለ። ክር አለው ጥቅል ክር አለው እና ደግሞ ግብአት አለው ማለት ነው። የራሱ ግብአት አለው ከ5 እስከ 10 ኪሎ ድረስ ግብአት አለው ማለት ነው። የቱርኩስ ስንት ብር ነው? የቱርኩም ደግሞ ከ35 ጀምሮ አለው። ከ35 ጀምሮ እንደምንፈልገው ያክል ፍሬ የሚያወጣው ከ35 ጀምሮ አለው። ፓኬጅ የተዘጋጀለት ከ37 ጀምሮ አለው ማለት ነው ፓኬጅ። ስለዚህ በፈለግን በቱርኩ ካለበለዚያም ደግሞ በአገር ውስጥ አድርገን ማምረት እንችላለን ማለት ነው። ክሯስ ስንት የት ነው? ስንት እናገኛለን? እቺ ሙሉ ቱባ ሙሉ አለ። እኛ ጋር አሁን ፓኬጅ እናዘጋጃለን ጠቅልለን እንደዚህ በእንትን አለው። ካርቶኖችም አሉ። ካርቶን አንድ ፍሬ ካርቶን 5 ብር ናት። አንድ ፍሬ ካርቶን ማለት ነው። እና ደግሞ አሉ ክሮችም አሉ። አጠቃላይ አሁን ሙሉውን ነው የምፈልገው ሙሉ ያቺ የተጠቀለለችው ማለት ነው ለሚል ሰው እኛ የራሳችን ከስተመሮች አሉ። እነሱ ጋር እናገናኛቸውና ከነሱ ጋር እንዲወስዱ እናደርጋለን። ስንት ነገር እቺ ነው የምንገዛት አይደለም። ይሄ ሙሉ ነው አሁን የሚገዛው ሙሉ ነው 1500 ሙሉ 1500 ለበጣም ብዙ አይመርጥ በጣም ብዙ ነው የሚሰራው። ይሄ ዋክሱ ደግሞ አሁን ያልኩሽ ዋክስ የምንጠቀመው ዋናው ግብአት ደግሞ 11500
11500 ምን ኪሎ ነው ምንድነው? 25 ኪሎ ባንድ 25 ኪሎ ባንድ እንትን የሚሰጠን 25 ኪሎ ነው። 25 ኪሎ ዋክስ ስንት ብር? 11500 25 ኪሎ ዋክስ 11500 ማለት ነው። ይሄ ካርቶን ውስጥ አሁን ለምሳሌ በስማችን በብራንድ ማድረግ ስንፈልግ እዛው እንትን ብለን ነው ወይንስ አንድ ውስን ራስሽም በራስሽ ማድረግም ትችያለሽ። ያው እሱ ሲሆን በብዛት ነው የምታዩ። ኦኬ በብዛት ፋብሪካ ላይ ስለሆነ በብዛት ስለሆነ የሚታዘዘው አይ እኔ በብዛት አሁን አቅም ያስችልም እንደሚል ሰው ልክ እንደዚህ የተዘጋጀ አለ ማለት ነው። በራሳቸው ስም አዘጋጅተው የራሳቸውን ስም የሚሸጡ ስላሉ በዚህ ልክ አለ ማለት ነው። እቺ ስንት ብር ነው የምናገኘው? 5 ብር ናት። 5 ብር ኦኬ። እነዚህ ሞልዶቹ የሚገዙ ናቸው የሚሰሩ ናቸው? የሚገዙ ናቸው። ስንት ይሸጣል? እነዚህ አሁን 2000 ናቸው። እቺ አንዷ 2000 ብር 2000 ብር ኦኬ። ሌላ ምን ተጠቀሙ ማቴሪያል የለም? እነዚህ ናቸው ማለት ነው። ለማቅለጥስ ያው ሙሉ እነዚህ የልደት ሻማዎች በተለያየ አይነት በትእዛዝ ሲሆን በተለያየ አይነት አለ። አሁን ለምሳሌ የሀዘን አለ እና ደግሞ እንደዚህ ለዲኮር ምናምን የምናዘጋጃቸው አሉ። እነሱን በትእዛዝ እናዘጋጃለን። ሌላ ማለት ኤክስትራ እናዘጋጃለን። እሺ እነዛ ሞልዶቹን ስምናቀልጥበት በምንድነው? በተለያየ አሁን ለምሳሌ የቤት ውስጥ ባለን ነገር ማዘጋጀት እንችላለን። ጎርጎድ ባለ ነገር ጎርጎድ ብሎ እንደዚህ ስቶቭ በሚችል እቃ ማዘጋጀት እንችላለን ማለት ነው። ስለዚህ ስቶቭም ያስፈልገናል፣ ድስትም ያስፈልገናል። ኦኬ ስቶቭ እስከ ስንት ብር እናገኛለን? እስከ 1500 ብር ድረስ። ስቶቭ እስከ 1500 ብር ባለን ድስትም ይሁን ጎርጎድ ያለ ነገር ማቅለጥ ማለት ነው። ስናቀልጥ ግን ሞልዷን ብቻ ነው የምናቀልጣት ወይስ ሌላ ምን ጨምርበት? ሌላ ምንም ነገር አንጨምርም። ያችን ግብአት ብቻ ነው ዋክሱን ብቻ ነው የምናቀልጠው። ስንት ደቂቃ ወይንም ሰዓት ይፈጅብናል? ያው ሲቀልጥ ራሱ በራሳችን በእይታ ነው የምናውቀው። ሙሉ ቅልጥ ብሎ ስቶቫችን ኃይል ካለው ቶሎ እንትን ይችላል። ብቻ ምንድነው ያው በአይን እይታ ነው የምናውቀው ሲቀልጥ። ያ ነገር ከቀለጠልን በኋላ አውርደን ትንሽ አቀዝቅዘን እንጨምረዋለን ማለት ነው። ስለዚህ ይሄንን የሻማ ስራ መስራት የሚፈልጉ አሁን ካላቸው ስራ ጎን ለጎን መስራት ይችላሉ ወይንስ ግዴታ በስርዓት ጊዜ ሰጥተው እንዴት ነው የስራው ሂደት? ይሄ ሻማ ስራ እንዳልኩሽ በትንሽ ቦታ ነው መስራት የምንችለው። ብዙ ኃይል አይፈልግም። በትንሽ ሰዓት ውስጥ ብዙ ነገር መስራት የምንችለው ነው። ስለዚህ እንደ ተጨማሪ ስራ አድርገን መስራት እንችላለን ማለት ነው። ስራ አለን። ከዛ ስራ ውጪ ደግሞ የሆነ ሰዓት እንደ ተጨማሪ አድርገን መስራት እንችላለን ማለት ነው። ምናልባት እዚህ ስራ ላይ የሚያጋጥም ቻሌንጅ ምናምን ይኖራል። ለምሳሌ አሁን ቅድም ወይ በደንብ ካላቀለጥ ነው ሻማው ላይ የምናገኘው ነገር ሊኖር ይችላል ማለት አሁን ያልቀለጠ በደንብ ከሆነ እዚህ ላይ የሚታይ ነገር ይኖራል ወይስ ሻማችን በስርዓት አይወጣም? ቅድም እንዳሳየሽኝ ደግሞ ክሯ በስርዓት መጀመሪያውና መጨረሻው በስርዓት መደረግ አለበት። እሱ ነገር ምንድነው ይሄ ቻሌንጅ የሚፈጥርብን ነገር? አሁን አንዳንድ ሰው እዚህ ጋር እናሳያለን። በርግጥ ግን ያው አንዳንዴ ቶሎ እንትን ማንል ነገር ሊኖር ይችላል። በምናዘጋጅበት ሰዓት አቅልጠን ሙሉ በሙሉ ይቀልጣል። በማየት እንትን እንለዋለን። ያ ነገር ቀልጦ ስንጨምረው ትንሽ አቀዝቅዘን ነው የምንጨምረው ቶሎ እንዲረጋልን ማለት ነው። ከጨመርነው በኋላ ግዴታ አለበት ትንሽ ሰዓት መቀዝቀዝ አለበት ብዙ ባይ። ከዛ ከጨመርነው በኋላ ወዲያው በቃ ብለን መተው የለብንም። ልክ ወደ ውስጥ ሲገባ ፈሳሽ ነገር እየረጋ በሚሄድበት ሰዓት ዝቅ እያለ ነው የሚሄደው። ወፈር እያለ ወደ ስር እየጋገረ ሲሄድ ዝቅ ማለት ነገር ይኖራል። እዚህ ጋር የሚያሳየን ቀዳዳ ይኖራል ማለት ነው። ያቺ ቀዳዳ እስክትሞላ ድረስ በደንብ አድርገን መሙላት አለብን። እየጠበቀን መሙላት አለብን ማለት ነው። ማለት አሁን እዚህ ላይ ከሞላ ነው በኋላ ዝቅ ቢልብንም እዛው እየሞላን ከላይ መሙላት አለብን። እንትኗ እስከምትመጣ ድረስ እዚህ ላይ እስከሚሞላ ድፍን ብሎ እስክናየው ድረስ ያቺ ቀዳዳ እስክትጠፋ በደንብ አድርገን እየደጋገምን እንሞላዋለን ማለት ነው። በደንብ ካላቀለጥ ነው እዚህ ላይ ወፈር ያለ ነገር ይታያል ወይስ አይታይም? ያው ምንም የሚወጣው ቀድሞ የሚወጣው እንትኑ ስለሆነ እዚህ ጋር ምንም የሚታይ ነገር አይኖርም። ይቀልጣል እሱ። ስለዚህ ያቺኛዋን ግን በስርዓት መሙላት ብቻ ነው። እዚህ ጋር ተከታትለን በደንብ አድርገን መሙላት ይኖርብናል። ያለዛ በቃው ብለን ከፍተን እንትን የምንለው ከሆነ ከኋላው የምናገኘው ቀዳዳ ይሆናል ማለት ነው። አጭር ሳይሆን እንደዚህ ሙሉ ይሆንና ይሄ ግን የተበሳ ወይም ቀዳዳ ይሆናል። እዚህ ውስጥ አይደፈንም ማለት ነው። እቺ ክቧ ግን ትኖራለች። ክቧ ኑራ መሀሉ ባዶ ይሆናል ማለት ነው። ስለዚህ መሀሉ ባዶ እንዳይሆንብን እየጠበቀን ማሙላት ማለት ነው። ስንት ደቂቃ ነው ያልሽኝ? ከ20 እስከ 30 ደቂቃ ባለው እንትን ይላል። ያቺን 30 ደቂቃ እየጠበቅን ጎደል ሲል እየሞላን አብረን እንትን ማለት ነው። እሺ ያለም ተጠቅመን አረንጓዴም ቢጫም ምናምን የፈለግናቸውን ማድረግ እንችላለን ማለት ነው። እሺ አሁን እንደዚህ ሙሉ በሙሉ መቅለጡን በአይን እይታ እናየውና ሙሉ በሙሉ ከቀለጠልን በኋላ እናወርደዋለን ማለት ነው። ከዛ ካወረድነው በኋላ ሲቀልጥ ውሃ ነገር ነው የሚሆነው ማለት ነው። ውሃ በደንብ ውሃ በቃ ይሆናል ማለት ነው። ፍስስ ይላል። ከዛ በኋላ ትንሽ ሰዓት እናስቀምጠዋለን ማለት ነው። መቀዝቀዝ አለበት ወይስ ትኩሱን ነው የምናረጋው? ትንሽ ሰዓት እናቀዘቅዘዋለን። ትንሽ መቀዝቀዝ አለበት። ትንሽ ሰዓት ብቻ እናቀዘቅዘውና ከዛ ወዲያው እንጨምረዋለን ማለት ነው።
ባይቀዘቅዝና ዝም ብለን ብናረጋው ትኩሱን ምንድነው በብል ነገር ይሆንብናል። እላዩ ላይ ሻማው ላይ በብል ነገር ይፈጥርብንና የራሱ ቅርጽ ያበላሽብናል። ስለዚህ ልሙጥ እንዲሆንልን ትንሽ ሰዓት ቀዝቀዝ እንዲል ምን ፈልጋውን አይነት ቅርጽ እንዲመጣ ቀጥታ ክብ እንዲሆንልን ማለት ነው። ልሙጥ ይሆነ እንዲል ትንሽ እንጠብቀዋለን። ከዛ እንደዚህ እያደረግን እያንዳንዱን እስከ መጨረሻው ድረስ ይሄንን እናስረዋለን ማለት ነው። መጨረሻ ላይ ልክ ስንጨርስ አብረን እዚህ ጋር እንቋጥረዋለን ማለት ነው። እዚህ ጋር በደንብ አድርገን ከቋጠርነው በኋላ ምን እናደርጋለን? እንከርነዋለን። ስንከርነው የራሳቸው ክዳኖቹ መዟዟር የለባቸውም። ለምሳሌ የተዘጋጁት የሆነ ይሄ መሀለኛው እዚህ ጋር ቀዳዳ አለ። ይሄን ፓርት ቀዳዳ አለው። ሶስቱም ከሳይድ ቀዳዳ አለው። ስለዚህ ማዞር የለብንም። ይሄኛውን በዛ በኩል ካዞር ነው ወደዚህ ይሳሳትብናል። ስንከር ነው በደንብ ላይ ከርንልን ሊንክ ሊያደርግብን ስለሚችል እንዴት ማወቅ እንችላለን? አሁን የፊትና የኋላ መሆኑ ይሄው እቺኛዋ ቀዳዳ አለች። በሶስቱም ሳይድ ቀዳዳዎች አለ። በአንድ በኩል ነው የምናረጋቸው ማለት ነው። ስለዚህ እሱ ጋርና ስናስር መንጠቀቅ አለብን። መጠንቀቅ አለብን ማለት ነው። እዛ ይሄንን እናስረዋለን። በደንብ ይሄን በብሎናችን ካሰርነው በኋላ ምንድነው የምናደርገው? ግብአታችንን እናቀልጠዋለን ማለት ነው። የሻማው ውስጥ የምትገባው ነው እናቀልጠውና ከዛ በኋላ ምን እናደርጋለን? ቀጥታ እንጨምራለን ማለት ነው። ውስጥ ላይ እንጨምረዋለን። ከዛ በኋላ ቢያንስ ከ30 ደቂቃ በኋላ እናገኘዋለን ማለት ነው። ኦኬ እንደቀለጠ የምናውቀው ውሃ ሲሆን ነው ማለት ነው። ከዛ በኋላ እንትን እንጨምረዋለን ማለት ነው። ክብ ላይ እንትን እንጨምረዋለን። ምናልባት ክብ አሁን እንደዚህ ሙሉ ከሆነልን በኋላ ትንሽ ቆይተን ሲወርድ መልሰን እንጨምርበታለን ማለት ነው። ኦኬ አሁን ይሄ ሙሉ እየወረደ ነው። እንትን እየደረቀ ሲመጣ ወደ ውስጥ እየገባ ነው የሚመጣው ማለት ነው። ስለዚህ ትንሽ እንጨምርበታለን። ልክ እንደዚህ ሲወርድ እየጠበቀን እንጨምርበታለን ማለት ነው። ምን ያህል ጊዜ ነው አሁን እነዚህ እየወረደ ምን ያህል ጊዜ ነው የምንጨምረው? አይታወቅም። ዝም ብሎ በወረደ ሰዓት ብቻ መጨመር ሙሉ ድፍን ሲልልን ማለት ነው። እዚህ ጋር ድፍን እስከሚሞላ ድረስ መጨመር እስከሚሞላ ድረስ። ምናልባት ከአንዱ ጋር ስንጨምር አንዱ ጋር መሀል ላይ ቢገባ እንትን ቢል ችግር የለም። ሁሉም ላይ ስለሆነ አንዴ የምንጨምረው ችግር አይፈጠርም። ኦኬ አሁን እንጂ እንትን እያለ ሄደ ወደ ውስጥ ይዘቅጣል። ስለዚህ እንደዚህ እየጠበቀን ሙሉ እስከሚሞላልንና መስመራችን ላይ እስከሚሆን እናረጋለን ማለት ነው። ኦኬ እናውቀዋለን። ግን ያን አሁን ለምሳሌ ይሄ አሁን ስንት ነው? ያው 34 አይደል? 34 የሚያወጣልን ይሄ የምናቀልጠውን ሙልዱን እናውቀዋለን። ሬሾ አለው በዛ ሬሾ ከፈለግን ደግሞ 25 ኪሎ ዋክስ ዋጋውን እናውቀዋለን። 25 ኪሎ ዋክስ ምን ያክል ግራም ምን ያክል ሻማ እናወጣለን የሚለውን እንሰራለን ማለት ነው። እሱን እንትንላለን። ስለዚህ አሁን ከ35 ከሆነ ከ35 ውጪ አይመጣም። ያችኑ ብቻ ሙሉ 35 ከሆነ 35 ግራም ነው የሚመጣው። 30 ከሆነ 30 ግራም ይዞ የሚመጣው። ኦኬ አሪፍ ነው። ስለዚህ ተማሪዎች መስራት የሚፈልጉ ወይንም ደግሞ እንደዚህ ከናንተ ደግሞ የተመረተ ማድረግ የሚፈልጉ ሰዎች እንዴት ነው ስልጠናውን እዚህ ወስደው መስራት ይጀምራሉ ወይንስ ስልጠናውን ብቻ እዚህ ወስደው ቃውን ደግሞ ሌላ ቦታ ገዝተው ነው የሚጀምሩት? እሱ እንደ ከስተመራችን ፍላጎት ነው። እኛ ሙሉ ፓኬጅ እናዘጋጃለን። ማሽኑን ከነ ሙሉ ግብአቱ ማለት ነው። ስልጠናውን ጨምሮ ማሽኑን ሙሉ ግብአቱን አብረን እናዘጋጃለን። እኔ ግብአት እዚህ አልፈልግም ማሽኑን ብቻ ነው የምፈልገው ለሚል ሰው ግብአት የሚገኝበትን ቦታ ጠቁመ ነው እዛ ሄዶ መግዛት ይችላል ማለት ነው። ከነ ፓኬጅ ካለ ፓኬጅ አብረን አድርገን እንሰጣቸውና ለቀጣይነት ደግሞ ሌላ ከስተመር ጋር ሄደው እንዲገዙ እናደርጋቸዋለን። ዋጋውን ማወቅ እንችላለን። አንድ ተምሮ እስከ ማቴሪያሉ እስከ ግብአቱና ደግሞ እስከ ስልጠናው ያለውን ፕራይስ ማወቅ እንችላለን። አጠቃላይ ከነ ማሽኑ ከነ ሙሉ ግብአቱ ከነ ስልጠናው 20 ሺህ ነው የሚሆነው። ባለ 16ቷ ማለት ነው። ኦኬ 20 ሺህ ከፍዬ እኔ እዚህ ሰልጥኜ ሙሉ እቃዎችንም ይዤ ቤቴ ጀምርቼ ደግሞ ስራውን መቀጠልና መስራት ይችላል ማለት ነው። በ20 ሺህ ብር ብቻ። ኦኬ ከነ ሙሉ ግብአቱ
ስለዚህ ተመልካቾቻችን እሷ እንደነገረችን በ20,000 ብር ብቻ እቃዎቹንም ሁሉንም እዚሁ ደግሞ ስልጠናውንም ወስደን ስራውን የሻማ ስራ መጀመር እንችላለን ማለት ነው። እንዳያችሁት ከደቂቃ በኋላ ሻማችን ደርሷል። እስቲ እናውጣና እንየው። ያው እኔ ነኝ የሰራሁት ግን ስለዚህ ከሀገር ውስጡና ከቱርኩ ቱርክ ነው ያልሽኝ አይደል? ከሀገር ውስጥና ከቱርኩ ደስ የሚለው ምንም አይነት ብሎን አንፈታም። ዝም ብለን በቃ እቺን በማድረግ ብቻ ነው የምንጠራው። የሀገር ውስጡ ደግሞ ያ ብሎን ፈተን ስናስገባም ስናስወጣ እንቆርጠዋለን ማለት ነው። የታችኛውን ፓርት እንቆርጠዋለን ማለት ነው። ስለዚህ 2 ሻማ ከሩብ አምርተናል ማለት ነው። ኦኬ ስለዚህ እነዚህን መጨረሻ ላይ እንደጨረሰን እነዚህን ቆራርጠን ማለት ነው። እነዚህ ማፈለገን ናቸው ማለት ነው። በዛኛው በቱርኩ ብናደርገው ኑሮ ይሄ ነገር ሻካራይ ቅርጽ ይሆነው ነበር። ቅርጽ ይሆናል እንደዚህ ሻካራይ የሆነ ቅርጽ ነገር ይሰጣናል ማለት ነው። ስለዚህ ይሄ ሀገር ውስጥ ነው። የሀገር ውስጥ ሻማ በቀላልና በጣም ሲምፕል በሆነ በ20 ደቂቃ በ20 ደቂቃ ውስጥ አምርተን መስራትና ራሳችንን መቀየር መለወጥ እንችላለን ማለት ነው። ስለዚህ ክፍለ ሀገር ያሉ ሰዎች ስልጠናው መውሰድ ቢፈልጉ እቃዎቹን ማቴሪያል መውሰድ ቢፈልጉ አድራሻቸው የት ነው የምናገኛቸው? ያው አድራሻችን ጀሞ 1 ትራፊክ መብራት ፊት ለፊት ኖላ ህንጻ አንደኛ ፎቅ። ኦኬ ስለዚህ ሀገር ውስጥም ክፍለ ሀገርም ያላችሁ ሩቁናችሁ ደግሞ ስራ መጀመር ፈልጋችሁ ሾርት ቢዝነስ እንደዚህ የሻማም ስራ ይሆናል የተለያየ ስራ እኛ ቻናል ላይ ገብታችሁ የማታገኙት ነገር የለም። ገብታችሁ ማየት ትችላላችሁ። ኑና ደግሞ እዚህ ሰልጥናችሁ ተማሩ እንላለን። ኔክስት በሌላ አዲስ ቢዝነስ ሪቪው አይዲያ እንገናኛለን። ባይ